ማስጠንቀቂያ ለውድ እህቶቼ አዳምጡኝ። ለዲያስፖራ እህቶቼ በቃ እዛ ፍቅር አናዷችሁ ተጣልታችሁ እዚህ ስትመጡ ፍቅርን ለምትጠብቁ እህቶቼ በሙሉ ማስጠንቀቂያ፣ ኢትዮጵያ ስትገቡ ከኤርፖርት ጀምሮ ነው ምላችሁ የሚያጠምዳችሁ ወንዶች አሉ። ጀስት ዌይቲንግ ፎር ዩ እስከምትገቡ። ዋይ ፓስፖርት አላችሁ፣ ዳላር አላችሁ፣ ፓውንድ አላችሁ፣ ወሬበር ዩሮ አላችሁ። ይሄ አረብ ሀገር ያላችሁትንም የሚመለከት ነው። ተጠንቀቁ። ታርጌት እየተደረጋችሁ ነው። ሁሉንም አይደለም። በዚህ አጋጣሚ የምለው አብዛኛዎቹ የራይድ ሹፌሮች፣ የታክሲ ዲፈሮች፣ ይቅርታ ውጭ በረንዳ ላይ ስላለው ድምጽ አለ። እሺ፣ እንደዚህ አይነት ሰዎች እያጠቁ ነው። የሰማሁትን ነው የምነግራችሁ። ከእናንተ ጋር ሼር ለማድረግ ብዬ ነው የመጣሁት። ይጠብቋችኋል። እናንተ በየዋህነታችሁ ሀገራችሁ ገብታችሁ በቃ ኤግዛይትድ ትሆናላችሁ። የመጀመሪያ የምታገኙት ፒክ የሚያደርጋችሁ ሰው ከሌለ ታክሲ ሹፌር ነው። ጃምፒን እንደ ታክሲ ኮንቨርሴሽን ይጀምራል። በቃ ከየት እንደመጣሽ ትነግሪዋለሽ፣ የት እንዳለሽ ትነግሪዋለሽ። እሱም ይነግርሻል ብሶቱን። ሚስት አለኝ ምናምን ነበረኝ ፈታሁ ልጆቼን ይዛ ምናምን ማለቃቀስ ይጀምራሉ። ዚስ ኢዝ ድራማ እያልኳችሁ ነው። ሁሉንም አይደለም። አሁንም ኮሬክት ሚ አብዛኛው የደረሰባቸው ሴቶች ስለነገሩኝ ነው። ያለቃቅሳል። በቃ አንቺው ይሄ ጥሩ ሰው ነው፣ እንደዚህ አይነት ሰው እንዴት እስካሁን አላገኘውም ብለሽ ክሊክ ታደርጊያለሽ። አብረሽ ሪሌሽንሽፕ ትጀምሪያለሽ። ዛሬ ነገ ሲባል ፍቅር የሚባል ነገር አለ። ፍቅር ላይ ትወድቂያለሽ። ያኔ እሱ ታርጌት አድርጎሻል። በቃ አትቆይም፣ መሄድሽ አይቀርም። ብዙዎቻችሁ ተመልሳችሁ ነው የምትሄዱት አለ። እኔ የማወራው ዲያስፖራ አገሬ መጥቼ የምኖር ሴት ነኝ። እንደዚህ አይነት ነገር ሊያጋጥመኝም አይችልም፣ አልፈልግምም። እንዲያጋጥመኝም አልፈልግምም። ሁል ጊዜ ደግሞ ቢያጋጥመኝም የምመኘውና የምፈልገው ከኔ በላይ የሆነ ሰው ነው እንጂ እኔ ማስተዳድረው ወንድ ከይቅርታ ጋር አልፈልግም። ዳስሚ ግን የተለያየ ነው ሰው። አንዳንድ በምንም በብዙ እምነት አስተያየት ያላችሁ ሰዎች አላችሁ። ኖ ኦፌንስ ቱ ዩ እና እንደዚህ መጡና ይገቡላችሁና አንቺ ታስቢና በቃ ለምን አፓርትማ ተከራይተን ወይ ቤት አከራይተን እንኖራለን ምናምን ብለሽ በደህና ታስቢለታለሽ አይደል? እሱ እሺ ይላል። ቃሽን ፈርኒቸርሽን ትገዢና ትገቢያለሽ አብረሽ። ያኔ ነው ድራማው። ተመልሰሽ ትሄጂ አይደለ? ሲዩ ጉድባይ ይልሻል፣ ወይንም አብሮሽ ይሄዳል። ትጋብዣዋለሽ። መውጣት አይችልም ከሀገር፣ ወይንም በትዳር ይዘሽ ትወጫለሽ። አንቺ በማሰብ ፍቅርን በማሰብ ማለት ነው። ያኔ ይዘሽ ስትሄጂ እሱ ወይ ሌላ ሴት ትቶሽ ይሄዳል፣ ወይንም አይፈልግሽም። በቃ ህይወቱን ለማስተካከል ብቻ ነው እዛ ሀገር የገባው። ኢትስ ኦል አባውት ዘ ፓስፖርት። ይሄንን አድምጡ። ስለዚህ አሁን ሁሉንም አይደለም የምለው እንደገና፣ ግን እርግጠኛ ሆኜ የምነግርሽ ፕሊዝ ሪሰርች አርጉ ከማን ጋር እንደሆናችሁ። ይሄ ሰው አግብቷል ወይ? ይሄ ሰው ነፃ ነው ወይ? ይሄ ሰው ክሪሚናል ሪኮርድ አለው ወይ? እስር ቤት ነበረ ወይ? ምን ጥፋት አጥፍቷል ብላችሁ ቼክ አርጉ እያልኳችሁ ነው። እንዳትጎጂ፣ ከምሬ ነው የምልሽ። ትጎጃለሽ በኋላ። አንዱ አሁን በቀደም እንደሰማሁት ይዛው ትሄዳለች በትዳር ምናምን። ኤርፖርት ገብቶ ከኤርፖርት እንዴት ስትጠብቀው እሷ ውጭ እሱ የለም፣ ወጥቶ ሄዷል። በቃ ደብዳቤ ተውላታለ ሰው በቃ አልፈልግም ምናምን ብሎ አድራሻው አይገኝም። ምን አይለው በቃ አበደች ልጅቱ። እና ይሄን ነገር በእህትነት መክራችሁ ሴቶች ተጠንቀቁ። የምትገቡበትን ቦታ የምትሄዱበትን ቦታ ጠንቅቃችሁ እወቁ። የምትገናኙትን ወንድ እወቁ። ይሄ አጋጣሚ ይሄ ለወንድም ለሴትም ነው። ብዙ ዲያስፖራ ወንዶች የተሸወዱም አሉ፣ የሸወዱም አሉ። ትዳር የለንም ብለው ራሳቸው ዲያስፖራዎቹ ሚስት እያላቸው እዚህ ሌላ ሴት ያስረገዙ ማአት አሉ። ስለዚህ ካሞን ጋይስ ዩዝ ዮር ብሬን እያልኳችሁ ነው። እንዳትሸወዱ። እንደዚህ አይነት ነገር ብዙ ስለበዛ ተጠንቀቂ። ለፍተሽ ሰርተሽ የመጣሽበትን ብር እዚህ ለማንም መጫወቻ ሲሆን በጣም ያናድዳል፣ በጣም። ስለዚህ መክርሽ ምክር ፕሊዝ ቢ ኬርፉል። እኔም ፀሐይ ተንቃቃሁ እዚህ ለእናንተ ለማስረዳት ስሞክር። ራሳችሁን ጠብቁ። ሰብስክራይብ ያላረጋችሁ በዚህ አጋጣሚ ሰብስክራይብ፣ ላይክ በማድረግ በትህትና ለምናችኋለሁ። ወዳችኋለሁ። ቴክ ኬር ኦፍ ዮርሰልፍ።